ወላሂ ሆነሽ በቃ እኔ ታውቂያለሽ ስራ ከብዶኝ ነበር። አሁን ራሱ እንደዛ ያመመኝ ቅድም ነገርሽ ስራ ጀመርኩኝ። በቃ ስራዬን ልጨርስ ማለት ነው። እኔም ወላሂ የእናንተ ቤትም አላህ በጀነት ነፍሳቸውን ያድርግ፣ ነፍሳቸውን ያረፈው ማለት ነው። እኔም አባቴ አሁን ያሳደገኝ ያለ እናት ስንት ነገር የለፋልኝን አባቴን በሆስፒታል ነው ያለው እና ደግሞ እኔ የእሱን ነፍስ ካጣሁ ወላሂ እኔ ለራሴ ቅርታ አላረቅም፣ በገንዘብ ምክንያት ካጣሁ ማለት ነው። ተሻሽጎ ምናምን ሆስፒታል ነው በቃ ተለጣፎ ተኝቷል። እና አሁን እኔ ነማንም ትንሽ ታገሱኝ ብያቸው ነው የለም እና ባላ እንዴት ላይ ስቴ ያረግሽልኝ አካውንቱንም ከመለሱልሽም ንገሪኝ፣ ካልመለሱልሽም የምታስተላልፊ ከሆነ ንገሪኝ። በቃ የምታደርጊውን ንገሪኝ። ምክንያቱም እኔም ለቅሶ መስማት አልፈለግም። በይሳት ላይ አባትም ሞተ ቢልኝ እኔ ለራሴ ቅርታ አላደርግም፣ ወደ ኢትዮጵያም አልመለስም፣ እዚሁ ብን ብዬ እጠፋለሁ። ምን ማለት ነው? የውሸት አካውንት ማለት እኔ ልካለሁ ስላልሽኝ አይደል? እኔ አስልካለሁ ብለሽኝ አይደል? እንዲ አንቺ ስንት አካውንት ፈልገሽ መተሽ የሰጠሽኝ? ገንዘቡን ካስላኩኝ በኋላ ምንድን ነው እንደዚህ ማለት? ለማን ያለው? ማን ያለው? ብሩን ልበሉ ነው እንግዲህ። ኢንሻላህ ችግር የለም። አላህ ፊት ነው የምንጠያየቀው። አባቴም ሳይሆነ ነገር ሳይሆን አይቀርም ዝም ተብሏል። ከሀገር ቤት ስደውል አይ አጎቴ ተረጋጋ እያለኝ ነው። አባቴ ሳይሞት አይቀርም ቢውሺ ገንዘቡን አሁን ምን እንደምትይው አሁንማ ብሉት። ወላሂ እኔ ነግሬሻለሁ አይደለ? አሰሪን ያስተላለፉ ምንም የውሸት አካውንት አይደለም። በወንድምየው በኩል ነው የላከው። የወንድምየው አካውንት ያስቸግራል ብዬ ነግሬሻለሁ። የወንድምየው አካውንት ያስቸግራል። ሪሳላው ቀስ ብሎ ከደረሰም ችግር የለም አላልሽኝም? ቀስ ብሎ የሚደርስ ከሆነ ያው ቀስ ብሎ ነው የሚወርደው ብለሽ ራስሽ አልነገርሽም? ትላንት ቮይስ ራስሽ አያሽው። አሁን ይሄ ገንዘብ አስፈላጊ ነው። ቤተሰብ አለኝ ትያለሽ። አንቺም በረሃ ላይ ነሽ። ነገ ምን ሊደርስብሽ እንደሚችል አይታወቅም። ወላሂ በጣም ይከብዳል። እሺ ተረጋጋ እየተባልኩኝ ነው። ተረጋጋ ማለት ደግሞ ታውቂያለሽ፣ አገር ቤት ተደውሎ ተረጋጉ ከተባለ የሆነ ነገር ነው። አንድ ብር እስካሁን እጃቸው ላይ አልገባም። በጣም አንቺ ለሰው ታዝኛለሽ የለም? በጣም አየሁሽ የለም? እንግዲህ ወደፊት እንጠያየቃታለን ወይ እኔ አሰሬን አሁን ሪከርድ አድርጌለታለሁ የሚለውን መልሼ እነግርሻለሁ። ግን ማለት ነው እኔ አባቴ የሆነ ነገር የሆነ እየመሰለኝ ነው። አካውንት ራስሽ አይደል እንዴ? ስንት ሰው አካውንት ፈልገሽ ያመጣሽው? የሚሰራ አካውንት የለም ልጆች የሉም ምናምን ብለሽኝ እኔ እሺ ብዬ ያውሉ ሰዓት የምታገሱ የአባቴን ነፍስ እኔ ሪስክ ሌትዬ ለአንቺ ቁጭ ብዬ እነዚህ የለመንኩኝ ሰው ቢለምን ማለት ነው። እኔ ብለምን በአባቴ ብለምን አባቴ እኔ የደሃ ልጅ ነኝ አውቃለሁ። እዚህ ጋር እኔ መሬት ተሽጦ ያለ ሽጠን ነው ያመጣን። እኔ አባቴን አውቃለሁ ማለት ነው። ገንዘቤን እኔ በሱ ስም ገንዘብ አልነግድም። ኢማም ነው ነግሬሻለሁ። ህጻናት ቁራም ያስቀራ ሰው እኔ አላህ ይቅር አይለኝም የለም። እኔ እሱ ላይ እንደዚህ አይነት ስራ ብሰራበት ማለት ነው። አሁን ሰው ለምኖ እኮ ገንዘብ ያገኛል የለም? ለምኖ አባቱን ያድኑልኝ ብሎ እኔ አልለመንኩሽም፣ ግን ትተባበሪኝ ያለሽ ብዬ ወላሂ በጣም ብዙ ነገር አስቤ ነበር። ቢስሚላ ያንተን ብር አይፈልግም ምናምን አትበኝ። አልሰማሽም። አባቴ ሳይሞት አይቀርም። እኔ አባቴ የሆነ ነገር ሆኖ አልመሰለኝ። ከአሁን በኋላ ሪከርድ እንዳታደርጊልኝ አልፈልግም። ብሩ እዛው ብሉት፣ በቃ ብሉት። አልፈልግም አባቴ ዙርቤ አንቺ ሪከርድ እንዳታደርጊልኝ በቃ አልፈልግም። በቃ ተይ ወላሂ በቃ ሪከርድ አታርጊ። ብሎ አርጊኝ ከፈለግሽ። አሁን እኮ ማጥፋት ትችያለሽ። ያጠፋሽ ነው እያየሁ ነው። አጥፊው ችግር የለም። እኔ የሪከርድሽም ምንም አላደርግም። ከፈለግሽ የፈለግሽውን አድርጊ ማለት ነው። ግን በቃ ወላሂ አባቴ የሆነ ነገር ሆኗል። አንቺ ደግሞ ቤተሰብ ለቅሶ ላይ ምናምን ብለሽኛል። አላህ ዋሊ ቤተሰቦችሽ ሌላ ነገር ሲደርስ ነው የምታዩ። በረሃ ላይ እንዳለሽ አትርሽ።